ወደዚህ እስር ቤት ሁለት እግራቸውንና እጃቸውን ይዘው ከገቡት ሁሉ በሕይወት ተርፎ የወጣ አንድም እስረኛ የለም። ምንም የምታመልጥበት መንገድ የለም። እንዴትስ ብለህ ታመልጣለህ? ይህች 6 ሚሊዮን እንኳን የማይሞላ ሕዝብ ያላት ሀገር የዓለማችን ትልቁንና አደገኛውን እስር ቤት እንድትገነባ ያስገደዷት፣ ለያዥ ለገናዥ ያስቸገሩት የሀገሪቱ ጋንጎች ናቸው። በአንድ ወቅት ሀገሪቱን በአንድ እግር ሲያስኬዷት የነበሩት እነዚህ ጋንጎች እጅግ አስደንጋጭ የሆነ ውድቀት ያጋጠማቸው እንደ አውሮፓውያን አቆጣጠር ማርች 2022 ላይ ነበር። ይህ ጊዜ በወቅቱ ስልጣን ላይ የወጡት በፕሬዝዳንት ናቢዮ ቡኬሎ አመራር ስር በ16 ወራት ብቻ 70 ሺህ የሚሆኑ ተጠርጣሪዎችን በመንግስት እጅ የገቡበት ጊዜ ነበር። በአንድ ወቅት እንደፈለጉ ሲፈነጩ የነበሩት እነዚህ ጋንጎች ለማመን በሚያዳግት ሁኔታ በእግር ብረት ተጠፍንገው ወደ ሲኮት ይገባሉ። የኤልሳልቫዶሩ የአንድ ወቅት ገናናዎች አንገታቸውን ደፍተውና እጆቻቸውን አጣጥፈው በእንደዚህ አይነት ሁኔታ መመልከት እጅጉን የሚያስደንቅና የማይታመን ጉዳይ ነው። በዙሪያቸው የቆሙትን ጠባቂዎች ለተመለከተ አንዳቸውም ለማምለጥ አይደለም ድምፃቸውን ከፍ አድርገው ለመናገር ድፍረት እንደማይኖራቸው ያስታውቃል። ሕይወታቸው በአንድ ጀንበር ሌላ ያልተጠበቀና አሳዛኝ ምናልባትም የእጃቸው ነው የሚያስብል አቅጣጫን ይዟል። በዚህ ዶክመንተሪ ከነዚህ አደገኛ እስረኞች መካከል የቀድሞውን የአንድ አደገኛ ቡድን መሪ የሆነውንና በርህራሄ የለሽነቱ ሳይኮ የተባለ ቅጽል ስም የተሰጠውን እስረኛ ቃለ መጠይቅ እንመለከታለን። እንደ አውሮፓውያን አቆጣጠር በ2022 የተገነባው ይህ ግዙፍ እስር ቤት በ410 ሄክታር መሬት ላይ ያረፈ ሲሆን እያንዳንዱ የእስር ቤቱ 8 ክፍሎችም 3 ሜትር ርዝመት ባላቸው ግንቦችና አደገኛ አጥሮች እንዲለያዩ ወራት ያክል በመንግስት ደጅ መጥናትና እምነታቸውን ማግኘት ቢጠበቅባቸውም ገብታችሁም እንኳን ሙሉ ለሙሉ የፍተሻ ስርዓታቸውን ለማጠናቀቅ አንድ በላይ ሰዓት ይፈጅባችኋል። በዚህ ስፍራ ያሉት ጋርዶችም ለምን ፊታቸውን ይሸፍናሉ የሚል ጥያቄ በአእምሯቸው ብልጭ ማለቱ የማይቀር ነው። ነገሩ እንዲህ ነው። በምድር ላይ ካሉ አደገኛ ስራዎች ውስጥ አንዱ የእነዚህ ጋርዶች ስራ ነው ብንል ማጋነን የሚሆን አይመስለኝም። እነዚህ ጋንጎች ምን ያክል አደገኞች መሆናቸውንና ከውጭ ያላቸውን ኮኔክሽን እያወቁ በዚህ እስር ቤት ውስጥ እንደዚህ የሚያሰቃዩቸውን ጋርዶች ማንነት አወቁ ማለት ዘር ማንዘራችንን ጨርሱት ብለው ፍቃዳቸውን ከመስጠት አይተናነስም። ነገር ግን በሚያስገርም ሁኔታ ከሁሉም ተለይቶ በነፃነት ፊቱን እያሳየ የሚንቀሳቀሰው የእስር ቤቱ አመራር እኔ ስፈትሻቸው አይን ለአይን ልንተያይ ይገባል፣ ስለዚህ የኔን ማንነት ጠንቅቀው ያውቃሉ በማለት ተናግሯል። ይህ የምንመለከተው ስፍራ የእስረኞች የምዝገባ ክፍል ነው። አንዳንድ ጋንጎችን የሚያፍሷቸው ከጎዳና ላይ በመሆኑ ትክክለኛ መታወቂያቸውንና ስማቸውን ለማግኘት አዳጋች ይሆንባቸዋል። ነገር ግን አታስቡ፣ መፍትሄው ቀላል ነው። እግራቸውን ጠፍንገው እያዳፉ ካመጧቸው በኋላ አሻራና ፎቶግራፋቸውን በመውሰድ በሲስተም ውስጥ እንዲገቡ ያደርጓቸዋል። አንድ ጊዜ በዚህ ሲስተም ውስጥ ገብተው ቋሚ እስረኛ ከሆኑ በኋላ በዚያ እስር ቤት ውስጥ እስረኞችን መጠየቅ በጥብቅ የተከለከለ በመሆኑ ምክንያት ለዘላለም
ለዘላለም የሚወዷቸውን ቤተሰቦቻቸውንም ሆነ ወዳጆቻቸውን ለመሰናበት ይገደዳሉ። ነገር ግን በዚህ ጊዜ ውስጥ ማስተዋል ያለብን አንዳንድ ንጹህ ሰዎች በጅምላ አፈሳ ወቅት ወደዚህ ተቀላቅለው እንደሚገቡና ያለ ኃጢአታቸው ይህንን መራራ ጽዋ ለመጠጣት እንደሚገደዱ ነው። በእስር ቤቱ የጥየቃ ክልከላ ሕግ ምክንያት የእነዚህ እስረኞች ቤተሰቦች በሕይወት ይኑሩ ይሙቱ ፈጽሞ የማያውቁ ሲሆን አይበት ክፍል ቢሆንም በዚህ እስር ቤት ውስጥ ከአንድ ስፍራ ወደ ሌላ ስፍራ እንቅስቃሴ በምታደርጉበት ወቅት የግድ ባስ መጠቀም ያስፈልጋል። የዚህችን ሀገር ሰላምና ጸጥታ ለመጠበቅ ሲባል ብቻ 1000 ሰዎች በሲኮት ውስጥ ይሰራሉ። እንደው አይሆንም እንጂ ከነዚህ መካከል አንድ እስረኛ ይህንን ግንብ አልፎ መውረድ ቻለ እንኳን ብንል እነዚህ ጠጠሮች የተቀመጡት ዝም ብለው ሳይሆን ሰዎች ሲራመዱባቸው ድምፅ ስለሚያወጡ እስረኞቹን በቀላል ለመያዝ ሲባል ነው። እዚህ ድረስ ርቀው አስበዋል። ምናልባትም ወደዚህ ስፍራ ስትሄዱ ሰይጣን አሳስቶት እንኳን ሊያመልጥ የሞከረ የለም ወይ ብላችሁ ብትጠይቁ ባይሞክሩት ይሻላችኋል በሚመስል ሁኔታ የእስር ቤቱ አዛዥ ስለዚህ እስር ቤት የጥበቃ ስርዓት ከሀ እስከ ፐ ያብራራላችኋል። ሲኮት ከከተማው በተገለለ ስፍራ ላይ ቢገነባም እሱን መመልከት ብቻውን ሊሰጥ የሚችለውን የፍርሃት ስሜት መገመት አያዳግትም። እነዚህ እስረኞች በሙሉ ከለበሱት ነጭ ቲሸርት፣ ቁምጣና ስሊፐር ውጪ አንድም የኔ የሚሉት ንብረትም ሆነ ዕቃ የላቸውም። በዚህ ያሉት ወጣቶች እድሜያቸው ግፋቢል ከ25 የማያልፍ ቢሆንም የሰሯቸው ወንጀሎች ብዙዎቻቸው የ60ና የ70 ዓመታት እድሜ ቢሰጠን ደፍረን የማንሞክረው ነው። በዓለማችን ላይ ጨካኝና አረመኔ የተባሉት ወንጀለኞች እንኳን የገደሏቸው ሰዎች ብዛት ከ20ና ከ30 የማያልፍ ቢሆንም በእነዚህ ሰዎች እጅ ላይ ግን ከ100 በላይ የሚሆኑ የንጹሃን ሕይወት አልፏል። ወደዚህ ስፍራ ስትገቡ በፍጹም ያለ አዛዡ ፍቃድ አንዱንም እስረኛ ማናገር የማትችሉ ሲሆን እስረኞቹም ይህንን ጠንቅቀው ያውቃሉ። እነዚህን የሚያክሉ አደገኛ እስረኞች እንዴት ዝም ሊሉ ቻሉ ብላችሁ ልታስቡ ብትችሉም የእስር ቤቱን ሕግ መጣስ በሲኮት ውስጥ የሚያስከትለውን ቅጣት ብትሰሙ ለምን ዝም ጭጭ ብለው እንደተቀመጡ ትረዱ ነበር። እዚህ ጋር የተሰመረውን ቢጫ መስመር አለፋችሁ ማለት ሕይወታችሁ በእነዚህ ወታደሮችና በወንጀለኞቹ እጅ ላይ ይወድቃል ማለት ሲሆን እናም ከማናቸውም እጅ በሕይወት ልትተርፉ እንደማትችሉ ዓለም የሚያውቀው ሐቅ ነው። በዚህ ግዙፍ እስር ቤት ውስጥ ያሉት እያንዳንዱ 8 ክፍሎችም 32 የእስረኛ ክፍሎችን የያዙ
የያዙ ሲሆን እያንዳንዱ ክፍልም ከ80 አንዳንዴም እስከ 150 እስረኞች በውስጡ ይይዛል። እያንዳንዱ እስረኛ የራሴ የሚለው የግል ስፍራ ስፋት ከግማሽ ሜትር የማይበልጥ ሲሆን በዚህ መታጎራቸውም ሳያንስ አየር መውሰድም ሆነ ዞር ዞር ማለት በፍጹም አይፈቀድላቸውም። በዚህ የምትመለከቷቸው እስረኞች በሙሉ ለማመን የሚከብዷችሁን የፍርድ ቅጣት የተቀበሉ ናቸው። ስለዚህ ከዚህ መውጣትም ሆነ ዳግም የፀሐይ ብርሃንን ማየት እንደማይችሉ እንኳን እኛ ራሳቸውም አምነው የተቀበሉት ነገር ነው። ከዚህ ስፍራ መውጣትና መግባት የሚፈቀድላቸው ብቸኛ አካላት የእስር ቤቱ ሰራተኞችና አልፎ ብቻ ናቸው። እነዚህ እስረኞች ቀናቸውን በሙሉ የሚያሳልፉት ባለ 4 ተደራራቢ የብረት አልጋቸው ላይ ሲሆን አንድ ክፍል ውስጥ እንደዚያ ተነባብረው ላያቸውም ክፍሉ የንብረት ማከማቻ እንጂ የእስረኞች ማቆያ ፈጽሞ አይመስልም። ንጽህናቸውንም ለመጠበቅ እስረኞቹ በ2 ሳምንት አንድ ቀን ጸጉራቸውን የሚላጩ ሲሆን ጸጉራቸውንና ጺማቸውን እንዳያሳድጉ የሚፈለግበት ምክንያት ንጽህናቸውን ለመጠበቅ ብቻ ሳይሆን ስለታማ ነገሮችን ለመደበቅ እንዳያስችላቸውም ጭምር ነው። እነዚህ እስረኞች በቀደመው ህይወታቸው ከኤምኤስ 13 እና የባሪዮስ 18 ጋንግ አባላት የነበሩ ሲሆን እነዚህ ሁለት ቡድኖች በአንድ ወቅት ኤልሳልቫዶርን ሲቆጣጠሩ የነዋሪዎችን ገንዘብ ሲቀሙና ንጹሃንን ሲያጠፉ የከረሙ ናቸው። ከሁሉ በላይ እጅጉን የሚደንቀው ነገር ግን በአንድ ወቅት በነፍስ ሲፈላለጉ የነበሩት የሁለት ቡድን አባላት አሁን በአንድ ክፍል ውስጥ መታጎራቸው ነው። አሁን ማን መሪ፣ ማን ተመሪ፣ ማንስ ንጉስ፣ ማንስ ባሪያ ሳይሆን ሁሉም በሲኮት ውስጥ መጨረሻቸውን በመጠባበቅ ላይ ያሉ ምስኪን እስረኞች ናቸው። በውጪ ሳሉ አንዳቸው በአንዳቸው መንደር ውስጥ ገቡ ማለት በገዛ እጃቸው ራሳቸውን ለሞት አሳልፈው ሰጡ ማለት ቢሆንም አሁን ግን እስከ ህይወታቸው ፍጻሜ ድረስ እርስ በርስ እየተያዩ ለመኖር ተገደዋል። እናም ይህ ጉዳይ ግርምት ጭሮባችሁ እንዴት አንዳቸው አንዳቸውን ሳያጠቁ በአንድ ክፍል ውስጥ ለመቀመጥ ቻሉ የሚል ጥያቄ ቢፈጥርባችሁ የእስር ቤቱ አዛዥ የሚሰጣችሁ ምላሽ ወደው ሳይሆን በግዳቸው አብሮ መኖርን መልመድ አለባቸው። አሁን ያሉት ጎዳና ላይ ሳይሆን እስር ቤት ውስጥ ነው የሚል ይሆናል። አብዛኞቹ እስረኞች ፊታቸው ሳይቀር በንቅሳት የተሞላ ሲሆን ይህም ያመለክት የነበረው ለቡድናቸው የነበራቸውን ታማኝነት ነበር። የኤምኤስ 13 አባላት ወይ ስማቸውን አሊያም ደግሞ 13 ቁጥርን በመነቀስ የሚታወቁ ሲሆን የሌላኛው ቡድን አባላት ደግሞ 18 ቁጥርን ወይም ሰይጣንን የሚወክለውን 666ን በመነቀስ ይታወቃሉ። እንደዚህ አይነት የጋንግ ንቅሳቶች ፊት ላይ መነቀስ በዚያ ቡድን ውስጥ እጅግ ርህራሄ የለሽ መሆናቸውን ወይም የቡድኑ አባላት ከፍተኛ አመራር መሆናቸውን የሚያመለክቱ ነገሮች በመሆናቸው የተነሳ ለኤልሳልቫዶር ሰዎች ከእንደዚህ አይነት ሰዎች ጋር ፊት ለፊት ጎዳና ላይ መገናኘት ሞትን ስጋ ለብሶ ከማየት ጋር የሚለያይ ነገር አይደለም። እያንዳንዱ በእነዚህ እስረኞች ላይ የምታዩቸው ንቅሳቶች ምንነትና ትርጉም ያዘሉ ናቸው። ለምሳሌ የሸረሪት ድር ንቅሳት በፍርድ ድር ውስጥ መያዝንና ረጅም የእስር ጊዜ ማሳለፍን ይወክላል። የሰይጣን ቀንዶች ደግሞ አንድ ሰይጣንን የሚያመልክ ሰው የሚወክሉ ሲሆን እንዲህ አይነት ንቅሳት ያለባቸው ሰዎችም ያደረጓቸውን የጭካኔ ተግባራት በሙሉ ያደረጉት ራሱ ሰይጣኑ አዟቸው እንደሆነ ይናገራሉ። የእንባ ዘለላ ንቅሳቶች አንድ ሰው በሕይወት ዘመኑ የገደላቸው ሰዎች ብዛት የሚወክሉ ሲሆን ነገር ግን 3 የእንባ ዘለላ
ኪሎዎችን የተነቀሰ ሰው ከተመለከታችሁ ይህ ሰው ብዙ ሰዎችን ከመግደሉ የተነሳ ቁጥሩን አያውቀውም ማለት ነው። እነዚህ ንቅሳቶችን ስትመለከቱ የእነዚህ ሰዎች የህይወት መርህ አሁን ሳቅ በኋላ አልቅስ የሚል እንደሆነ ለመገመት ቀላል ነው። እነዚህ ሰዎች በኤልሳልቫዶር ጎዳናዎች ላይ ህይወትን ሲያጣጥሙ አንድ ቀን ወደዚህ ስፍራ እንደሚመጡ ጠንቅቀው ያውቁት የነበረ ሲሆን ተመልሰው ከዚህ እስር ቤት የማይወጡትም መቼም ቢሆን ከዚህ ጭካኔያቸውና አስተሳሰባቸው መላቀቅ እንደማይችሉ ስለሚታወቅ ነው። ወደ ላይ ስትመለከቱ በተጠንቀቅ የቆሙና አንድ ነገር ኮሽ ቢል የያዙትን ጥይት እንደ ማሽን ላይ የሚያፈነዱትን ወታደሮች ትመለከታላችሁ። በተጨማሪም ለ24 ሰዓታት ሌሎች ወታደሮች በሴኩሪቲ ካሜራቸው ወጪና ገቢውን በሙሉ ከእያንዳንዱ ጥጋጥግ ሆነው የሚመለከቱ ሲሆን ከተወለደ ጀምሮ ከአምላኩ ዘንድ ነፃ ፈቃድ ተሰጥቶት ለተወለደ ሰው በዚህ አይነት ሁኔታ ውስጥ መኖር ምን አይነት ስሜት እንደሚጭር ለማሰብ አዳጋች ነው። የክፍሎቹ መብራቶችን ቢሆኑ ጠዋትና ማታ የሚበሩ በመሆናቸው ፀሐይ በምትጠልቅበት ሰዓት በዚህ ክፍል ውስጥ አንድም የሚለወጥ ነገር አይኖርም ማለት ነው። በዚህ የተነሳም ምሽት ላይ እንደ ፀሐይ የሚንቦገቦገውን መብራት ለማገድ ሲሉ ፊታቸውን በፎጣዎቻቸው ሸፍነው ለመተኛት ይገደዳሉ። አለፍ ስንል አንድ ሰባኪ ለእስረኞቹ የመጽሐፍ ቅዱስን ቃል እያስተማረና ስፖርታዊ እንቅስቃሴም እያደረጉ እንመለከታለን። ይህ እነዚህ እስረኞች ለ80 ታጉረው ከሚውሉበት ክፍላቸው ወጥተው ሰውነታቸውን የሚያፍታቱበት ብቸኛው ሰዓታቸው ሲሆን ነገር ግን ይህችን እድል የሚያገኙት በሳምንት ውስጥ ለ1 ሰዓት ብቻ ነው። ይህችንም እረፍት የሚያገኙት ዙሪያቸውን በታጠቁ ወታደሮች ጥበቃ ስር ሆነው ሲሆን ሰዓታቸውን እንዳለቀም ወዲያውኑ ወደ ክፍላቸው እንዲገቡ ይደረጋሉ። አስቡት እንግዲህ በአንድ ወቅት የኤልሳልቫዶር ጎዳናዎችን ባለቤት የነበሩ እነዚህ ቡድኖች አሁን ግን ለሚተነፍሱት አየር እንኳን ፈቃድ ማግኘት ይገባቸዋል። ሁሉም እስረኞች ከቁጥራቸው ብዛት የተነሳ በአንድ ቀን መውጣት እንደማይችሉና መፈራረቅ እንዳለባቸው ስትመለከቱ ምናልባትም በዚህ በሚያገኙት አጋጣሚ በመጠቀም አመፃ ለማስነሳት እንኳን እንዴት አይሞክሩም በማለት ብታስቡም ነገር ግን ከዚህ እስር ቤት አደገኝነት የተነሳ እንኳን ሊያምፁ ሐሳብ እንኳን በአእምሯቸው ውል እንደማይል አረጋግጥላችኋለሁ። እጅጉን በሚገርም ሁኔታ በዚህ የሚገኙ አንዳንድ እስረኞች እግራቸው ቢታሰር ልባቸው እንዳልሞተ ለማየት የምትችሉት በዚህ አጋጣሚ ነው። ይህ የምትመለከቱት የጋንግ አባል ብለር በማድረግ ብንከለክለውም ወደ ካሜራው በቀጥታ በመመልከት ውጪ ላለው አባሉ በድብቅ መልእክት ለማስተላለፍ ሲሞክር ይታያል። ምንም እንኳን በዚህ የምድር ገሃነም ውስጥ እጅና እግራቸው ቢያዝም በሚያስገርም ሁኔታ አሁንም ከውጭ ሆነው እንደ ጦር የሚፈሯቸውን ቡድኖች አሏቸው። እንደሚባለው ከሆነ በዚህ ሆነው እንኳን አንዳንድ ንጹሃን ሰዎችን ታርጌት በማድረግ ለመበቀል የሚጥሩ ሰዎች ቢኖሩም ነገር ግን የኤልሳልቫዶሩ ፕሬዝዳንት በዚህ ጉዳይ ላይ ያስተላለፈው መልእክት አይደለም ሊሞክሩት እንዳያስቡት የሚያደርግ ነበር። ይህንን ለማድረግ ከደፈሩ ምንም አይነት ምግብ በእስር ቤት ውስጥ አይሰጣቸውም። በፈጣሪ ስም እምላለሁ የሩዝ ቅንጣት እንኳን አጥተው እንዲሞቱ ከማድረግ ወደ ኋላ አንልም። ከዚያ እንዴት ብለው በዚያ እስር ቤት ውስጥ መቆየት እንደሚችሉ እንተያያታለን። ይህ የኤልሳልቫዶሩ ገናናው ፕሬዝዳንት የናቢው ቡኬሌ ቃል ነው። በሲኮት እስር ቤት ውስጥ እስረኞችን በቀን 3 ጊዜ የሚመግቡ ሲሆን ለቁርስ ባቄላና ሩዝ፣ ምሳ ነጭ ሩዝና መኮሮኒ፣ እራትም በተመሳሳይ መልኩ ሩዝ ይቀርብላቸዋል። በዚህ ስፍራ ላይ የሚቀያየርላቸው የሚጠጡት ነገር ብቻ ሲሆን እንደ ቺክንና ስጋ ያሉ ሰውነት ገንቢ ምግቦችን በፍጹም እንዲያገኙ አይፈቀድም። እናም እንደምታስቡት እንደ ማንኛውም እስር ቤት በዚህ እስር ቤት ውስጥ የምግብ ሜኑ የሌለ ሲሆን ዓመቱን ሙሉ ከገቡ ጊዜ ጀምሮም ቀንና ጠዋት እንዲመገቡ የሚደረገው ተመሳሳይ ምግብ ነው። እያንዳንዱ እስረኛ ያለምንም ማንኪያና ሹካ በእጁ እንዲበላ የሚደረግ ሲሆን ሳህናቸውን ከመመለሳቸው በፊትም በምላስ የተላሰ አስመስለው አጥበውና አጽድተው ሊመልሱ ይገባል። እንግዲህ አስቡት ሩዝን የሚያክል ሆድ የሚያደርቅ ምግብ እየተመገቡ ሌሎች ንጥረ ነገሮችን አለማግኘት ሰውነትን ማመናመን ብቻ ሳይሆን ለከፍተኛ የጤና ችግር የሚዳርግ ነው። አሁን እስካሁን ከተመለከታችሁት የሲኮት ስቃይ የሚብስ አንድ ነገር ላሳያችሁ። ተመልከቱ። ይህ እስረኞች ለብቻቸው የሚታሰሩበት ስፍራ ነው። አንድ እስረኛ አዛዡ ከሚሰጠው ሕግ ውልፍት የሚል ከሆነ መንግስት በዚህ ክፍል ውስጥ ለ15 ቀናት ያክል እንዲያስረው ሙሉ ፍቃድ ይሰጠዋል። እንደምታዩት ይህ ክፍል የብረት መቀርቀሪያዎች ያሉት ሲሆን በዚህ ክፍተት መሃልም አዛዡ በክፍል ውስጥ ማን እንዳለ መመልከት ይችላል። ይህንን ስፍራ የሚጠቀሙት ደግሞ ምግብ ለማቅረብና በሩን ከመክፈታቸው በፊት እጃቸውን በካቴና ለመጠፍነግ ሲሆን ነገር ግን ወደ ውስጥ ስትገቡ የምትመለከቱት ነገር አእምሯችሁ አምኖ ለመቀበል እንደሚያዳግተው አልጠራጠርም።
ይህ የሲኮት እስረኞች ሰይጣን አሳስቷቸው ከተሰመረላቸው መስመር ውጪ አንድ እርምጃ ወጥተው ከተራመዱ የሚጠብቃቸው የቅጣት ስፍራ ነው። በዚህ ክፍል ውስጥ የሚቆዩት ለቀናት ይሁን ለሳምንታት ባይታወቅም አንድም ሳይነቃነቁ በዚህ የሲሚንቶ አልጋ ላይ የተኙ የሚወጡበትን ጊዜ ይጠባበቃሉ። በዚህ ክፍል ውስጥ የሚገለሉትም ከዓለም ብቻ ሳይሆን ከብርሃንና ከራሳቸውም ጭምር ነው። ውሃ የሚያቀርቡላቸው በዚህ ማጠራቀሚያ ውስጥ ሲሆን ከጎን ያለው ደግሞ የሚጸዳዱበት ስፍራ ነው። የመጠጥ ውሃና ሽንት ቤት ጎን ለጎን ያውም አንድ ግድግዳ ላይ ሆነው ማሰብ ነው። የሽንት ቤቱን አለመጸዳትና ቆሻሻውን ስትመለከቱ አንድ ቀን የጎደለበት እስረኛ በቅርቡ በዚህ ክፍል ውስጥ ታስሮ እንደነበር ለመገመት አያዳግትም። ለዚህ ክፍል እንደ ብርሃንም ሆነ እንደ አየር መግቢያ የምታገለግለው ቀዳዳ አንዲት ብቻ በመሆኗ እስረኞቹ ሊያዩት የሚችሉትን ብርሃን ከጭላንጭል እንኳን ያነሰ ነው። እዚህ ክፍል ውስጥ እንኳን ሌላ ነገር የገዛ እጆቻችሁን እንኳን ማየት አትችሉም። አንድ ሰው ብቻውን በሚሆንበት ወቅት አእምሮውን ለማጥራት መጽሐፍ አሊያም የሆነ ነገር ቢያስፈልገውም እዚህ ግን እንደዚያ ብሎ ነገር የለም። የትኛውም እኔ ነኝ ያለ ወንበዴ እዚህ ክፍል ውስጥ ከገባ በኋላ ሌላ ሰው ሆኖ ነው የሚወጣው። የእስር ቤት አዛዡም እንዴት በዚህ አይነት አረመኔያዊ ስፍራ አንድን ሰው ማስቀመጥ እንደቻሉ ጥያቄ
ወንጀል ጣሪያ በነካበት ወቅትም ከ100 ሺህ ሰዎች 104ቱ በየዓመቱ በግፍ ይገደሉ ነበር። የቀደመው መንግስት እነዚህን ወንጀለኞች እንደሚያስታግስ ቃል ቢገባላቸውም በሀገሪቱ ላይ ምንም አይነት ለውጥ ሊመጣ አልቻለም ነበር። ነገር ግን የአሁኑ መንግስት ስልጣን ከያዘ ጊዜ አንስቶ የሚጠቀማቸው መንገዶች በሙሉ አከራካሪ ቢሆኑም ታይቶ በማይታወቅ ሁኔታ ይህ 104 የነበረው የሟቾች ቁጥር ወደ 2 ዝቅ ሊልና ኤልሳልቫዶርም በታሪኳ ለመጀመሪያ ጊዜ በዓለማችን ላይ ከሚገኙ ደህንነታቸው ከተጠበቁ ሀገራት ተርታ ሊያስመድባት ችሏል። የፈለገ የኤልሳልቫዶርን መንግስት ለመቃወም ሕጸጽ ለመምዘዝ ቢሞከር እንኳን ሰላም ወደ ሀገሪቱ መመለሱ የሚያከራክር ነጥብ አይደለም። ነገር ግን አሁን ጥያቄው የሚፈጠረው በስህተት ያለ ኃጢአታቸው በሲኮት የተወረወሩት ሰዎች ጉዳይ ነው። ይህ ትክክለኛው ፍርድ ወይስ አማራጭ ያጣ የመንግስት መንገድ? ለብዙሃን ነፍስ ሲባል የጥቂቶች ነፍስ ያለ ኃጢአቷ ልትወገር ይገባታልን? ምላሹን ለእናንተ እንተወዋለን። ለዛሬ የነበረን ቆይታ ይህንን ይመስላል። ሰላም ቆዩን።